ሄሎ ሮቤል። ሮቤል ወጣ እስክላ አንድ ይሰማል? ይሰማኛል ሮቤል። አው ቀጥታ ላይ ነህ? እሺ እየሰማው ነበርና ቦታ እስኪይዝ ድረስ ነው። ይቅርታ። እሺ። እና ሁሉንም አልሰማውም ዛሬ የተነሱት ሳብጀክትን። ኦኬ። ግን አገስ ስለኔ ለመንገር እኔ ተወልጄ ያደግኩት አሰላ ነው። ከስድስተኛ ሰባተኛ ክፍል እያለሁ ነው ከአሰላ የወጣሁት። ኦኬ። ቤተሰቦቼ ዲቪ ደርሷቸው ግን እዚህ ስመጣ ሮጥ ነበር ሃይ ስኩል እና እስከ ሁለተኛ ዓመት ተማሪ ድረስ ያው ብቻ ሮጥ ነበረ። ከዛ በብዛት በትምህርቱ ነው ያተኮርኩት። ግን ያው እከታተል ነበር እዚህ ያለውን ትሬኒንግም በብዛት አሜሪካ ውስጥ ያው ኢትዮጵያ ውስጥ ከክፍለ ሀገር ሄደ ወደ አመሰግናለሁ ቢኒ። እሺ። ክለብ እንደምትሄደው እዚህ በብዛት የተለመደው የክለቡ ሲስተም በዩኒቨርሲቲ ውስጥ ነው ያለው። አሁን ኤርሊየር እንደውም ከፖርትላንድ የደወለ ሰው ነበረ ላይክ ስለ ሃርቨርድ የተማሩ ስታንፈርድ የተማሩ ልጆች እዛም ጨርሰው እንደሚሉ ማለት ነው። እዚህ ያለውን ሲስተም ቬሪ ፋሚሊየር ነኝ። የኢትዮጵያውንም ከዚህ በፊት ያወሩታሉ። ምን አይነት ቶፒክ ውስጥ መግባት ከየቱን ጀምረ ስንስ የተለያየ አሁን የኢትዮጵያን አትሌቲክስ የኢትዮጵያን የሩጫ ውጤት አሁን የደረሰበትን ደረጃ ደርሰሃል። መፍትሄው ምንድን ነው አይተሃል? መፍትሄው ምንድን ነው ትላለህ? እኔ አሁን ሁለት አይነት መፍትሄ አለ። አንድ የታዳጊዎች ላይ በደንብ እየተሰራ አይደለም የትምህርት ቤቱ፣ እሱን እስማማለሁ። ግን አሁን ያሉን አትሌቶች አሉ በዚህም በዛም ብለው አትሌት መጥተዋል። የመጡት አትሌቶች አንድ አይነት አትሌቶች እኮ ነው የምናየው። ላለፉት 8 እና 9 ዓመታት አንድ አይነት ተተኪ የለም። ድሮ ናሽናል ቲም ትናንትና ሰለሞን ሲናገር ሰምተህ ከሆነ ብዙ ተፎካካሪ ነበሩ ለብሔራዊ ቡድን ለመመረጥ። በጣም እጅግ በጣም ተቀራራቢ አቅም ያላቸው ልጆች ነበሩን፣ ይፎካከሩ ነበር። አሁን የለም። አሁን አማራጭ አተን 10ኛም የሚወጣ 11ኛም የሚወጣ መርጠን የምንሄድበት ደረጃ ላይ ደርሰናል። ወደፊት ደግሞ ሚኒማም የሚያሟላም አትሌት አናገኝም ነው። አሁን እንደዛ ሰለሞን ብሎ ነበር። እሱን ግማሹን እስማማለሁ። ግን አሁን ስታስበው ማለት ነው እኔ በሰዓት ከሄድክ አሉ እኮ አሁንም ጥሩ የሆኑት አሁን ለምሳሌ 1995 አሉ የምንለው ነው። በነ ኃይሌ ገብረስላሴ በነ ቀነኒሳ ዘመን የነበረውን የአትሌት በነ ጥሩነሽ ዘመን የነበረውን አትሌት አይተን አሁን ካለው ጋር ስናይ አሉ እንላለን። በውጤት ካየክ ተፎካካሪ ስለሆነ አንደኛና ሁለተኛ የሚወጡ ስልክ ውጤት ጠፋ እንጂ እኮ ጥሩ አትሌቶች አሉ። አሁን እነ 3 አትሌት የጥሩ መገለጫው ምንድን ነው አባቴ? የጥሩ ስልክ ለምሳሌ በግሩፕ ካየ አሁን ታፕ 5 ኢትዮጵያዎች ካዩ የአሁኑ ታፕ 5ዎች የድሮ ታፕ 5ዎችን እርስ በርስ ብታወዳደራቸው የአሁኖቹ ጥሩ ናቸው ላለ 4ኛና 5ኛ ላይ በሰዓት ካየ ግን ማለት ነው የዚህ ምክንያት ሁለት ነገር ናቸው። አስገባሃለሁ ልዑል አስገባሃለሁ ልዑል ገብረስላሴ አስገባሃለሁ። እሺ እኔ የሚታየኝ ሁለት ነገሮች ናቸው። አሁን ያሉን አትሌቶች የታይም ትራያሎች ናቸው። የታይም ትራያል የምትለው ካንሰፕት አለ። ምንድነው? ፈጣን ውድድር ላይ ጥሩ ውጤት ያመጣሉ። ሻምፒዮንሺፕ ራነሮች ግን አይደሉም። እዚህ ላይ ለምሳሌ ፎከስ እናድርግ። ለምንድን ነው ታይም ሰዓታቸው የተሻሻለ ናቸው? በፊት 27ን ብሬክ የሚያደርጉ ሰዎች ትንሽ ናቸው፣ 4-5 ናቸው ኢትዮጵያ ውስጥ የነበሩት። በአለም ላይ የሉም ነበር። አንዱ ችግር ያመጣ ምንድነው? የሌላው ዓለም እኛ ላይ ደርሶብናል። የኛዎቹ ወደኋላ ሄደው ብቻ አይደለም፣ እኛም ትንሽ ወደኋላ ሄደናል እንበል። ሌላው ግን ደርሶብናል። አሜሪካ ውስጥ ከ2009 ነው 10 በፊት 27ን የሚበጥስ አሜሪካ ተወልዶ ያደገ ሰው የለም ነበር። አሁን 4-5 አለ ከ27 በታች የሚሄድ። ፈረንሳይ 3-4 አለ። የእንግሊዞቹ አሉ። አሁን ኢትዮጵያና ኬንያን ኮምፔር ካደረኩ እኮ በወንዶች እኛ እንበልጣቸዋለን። አሁን ችግሩ ምንድነው? እነሱ አይደለም እኛ ኮምፒቲሽን፣ ሌላው ዓለም ጠቅላላ ነው። ስለዚህ አሁን እስካሁን ሲወራ ነበር የኛ መድከም ነው። ሌላው ምን አድርጎ ነው የተሻሻለው የሚለው ነው ፎከስ ማድረግ አለበት። በነ ቀነኒሳ የዛሬ 2012 ኦሎምፒክ ላይ አንደኛና ሁለተኛ ማን ነው የወጡት? ሞፋራ እና ጌለን ራፓር። አንድ ለእንግሊዝ የሚሮጥ በትውልድ ሶማሌ ግን እንግሊዝ ነው ያደገው። አሜሪካ ተወልዶ ያደገ ልጅ አንደኛና ሁለተኛ ወጡ አይደለ? ሶስተኛ ማን ነው የወጣው? ታሪኩ በቀለ ነበር። አራተኛ ቀነኒሳ ነበር። ከኛ ገብረ እግዚአብሔር ገብረ ማርያም ነበር። የዛን ከ6 ወር በፊት ምን ተናግሮ ነበር? የሞፋራ እና አንድ አሰልጣኝ ያያዙት። አሁን የአሰልጣኝ ጠቃሚነትን እንየው። ጎበዝ አሰልጣኝ ሲኖር ከ6 ወር በፊት ምን ተናግሮ ነበር? እንደ በፊቱ ድራፕ አያደርጉኛ ሰብሮ መውጣት የሚሉት ነገር አለ። እንደ በፊቱ ኢትዮጵያዊና ኬንያዎቹ ሰብረው ሊወጡ አይችሉም። የኛ ልጆች ተዘጋጅተዋል። ብቻ ሌላ ምን ተናግሮ ነበር? እነሱ በ53 ነው መዝጋት የሚችሉት፣ እኛ በ51 እና በ52 ለመዝጋት ዝግጁ ነን አውት ኦፍ ኤኒ ፌስ ብሎ ተናግሮ ነበር። እኔ ዜር ኢዝ ኖ ዌይ አሜሪካዊና ሞፋራና ገና ነው ዜር ኢዝ ኖ ዌይ በ52 መዝጋት የሚችሉት እያልኩ ነበር። እንዲሁ የውሸቱን እያስፈራራ ነው ብዬ ነበር። ተናግሮ ነበር በስነ ስርዓት።
ምን አድርገው እንደሚያሸንፉ ከ6 ወር በፊት ተናግረው ነበር። እነ ቀነኒሳ የኢትዮጵያዎቹ የኬንያዎቹ ከ53 በተሻለ መዝጋት አይችሉም አለ። አውት ኦፍ ኤኒ ፔስ ሊጥሉን ቢመክሩ አይጥሉንም ዘንድረዋል ተናገር እንዳለው በ52 ዘጉ። ልብ ብለህ ታንካይ ቀነኒሳና ታሪኩ በ53 ዘግተው ነበር። እሱ እንዳለው ሞፋራና ጌልነራፕ ግን በ52 ነው የዘጉት። ይሄ የሚያሳየው ምንድነው? ሌሎቹ ከኛ በልጠው ተገኝተዋል። አንዱ ችግር ያ ቻምፒዮንሺፕ ሬስ ላይ ውድድር ላይ አሁን አምና ዮሚፍ በሪሁ ሰለሞን 26 ከ30 ምናምን ሮጠው ነበር አይደል? ወደ ኦሎምፒክ ከመሄዳቸው በፊት እንደ ታይም ትራያል ተደርጎ ማለት ነው። ፔስ ሜከር ተቆጥሮላ ፔስ ሜከር ሲኖር ላይት ቴክኖሎጂ ሲኖር የኛዎቹ አሁንም በጣም ኮምፒቲቲቭ ናቸው። ፔሱ ሲስተካከልላቸው ማለት ነው። ለምን ትሬኒንግ የሚሰሩት ለፔስ ውድድር ነው፣ ለታይም ውድድር ነው፣ ለታይም ትራያል ነው። ለምንድን ነው ለታይም ትሬኒንግ የሚሰሩት? ለምንድን ነው እነ ዮሚፍ ለታይም ትሬኒንግ የሚሰሩት? ለምንድን ነው እነ ቢኒያም ታይም ትራያል ላይ በጣም አሜዚንግ ታይም የሚያመጡት? ለምን እኛ የምንመርጠው በታይም ትራያል ላይ ነው። ሻምፒዮንሺፕ ላይ ሲሄዱ ግን የሻምፒዮንሺፕ ውድድር ነው። ትናንትና 5000 ያሸነፈው ልጅ እንጀምር ኮላገር 26 ከ27 አለ። ኦሎምፒክ 1500 አሸንፏል። 12 ከ54 የተሻለ ሮጦ አያውቅም። ሁለት አሜሪካኖች ነበሩ ትናንትና ውድድር ላይ 12 ከ44 እና 12 ከ45 ሮጦ የሚያውቁ 8ኛ እና 5ኛ ወጡት ማለት ነው። በሰዓት ይበልጡታል። እሱ ሲጠየቅ ሰዓት የተሻለ ሰዓት አታመጣም ሲባለው እኔ የሚወዳደረው ለማሸነፍ ነው። ሁሌ የሚናገረው እሱ እኔ ለሰዓት አስቤ አላውቅም። ከሃይስኩል ጀምሮ ለሰዓት አልሮጥም። አንዳንዴ የተሻለ ሰዓት ይመጣል። 3 ከ27 ስሮጥ ፈልጌ አይደለም። ፈጥኖ መሮጥ አልፈልግም። ማሸነፍ ነው የምፈልገው። ለማሸነፍ ነው የምወዳደረው። ትሬኒንግ የምሰራው ለማሸነፍ ነው። አንዳንዴ ውድድሩ ከፈጠነ በዛው ሰዓቱ ይመጣል ይላል። ሁለተኛ ነው ሰዓት፣ አንደኛ አይደለም። የኢትዮጵያ ራጮችን ያለፉት 10 ዓመት በተለይ ጠቅላላ ስንመርጥ በሰዓት ነው የምንመርጠው። የተመረጡት በምንድን ነው? ምርጫ ላይ ምንም ክርክር የለም። ሁሉም የተመረጡት ሰዓት ስላመጡ አይደል? ሚኒመም የሚባል ቃል እንጠቀማለን። ሚኒመም የሚባል ነገር የለም በዓለም ላይ ሲጨመር። እንግሊዝኛ አትበለው፣ አማርኛ አትበለው። ቃላት አጠቃቀማችን ራሱ ከእውቀት የራቀ ነገር ነው። ሚኒመም የሚሉት ስታንዳርዱን ሚት እስካደረግ ድረስ ጥሩ ስታንዳርድ፣ መጥፎ ስታንዳርድ የለም። ተወዳድረን ማሸነፍ ነው ከዛ በላይ የሚጠበቀው። የፈረንሳዩ 26 ከ40 26 ከ50 መሮጥ የሚችል ልጅ ነው አሁን ያሸነፈው። ግን ለምን ክሎዝ ማድረግ ይችላል? ስፒድ አለው። 10,000 ሻምፒዮንሺፕ ላይ 10,000 አይደለም 3,000 ነው። 5,000 ሻምፒዮንሺፕ ላይ 5,000 አይደለም 1,500 ነው። ኢትዮጵያ 1,500 እና 3,000 ተወዳድሮ የሚያሸንፍ አትሌት የላትም። የ3,000 ውድድር ታይም ትራያል ብታደርግ ኢትዮጵያዎች ያሸንፉ። ፈረንጆቹ ናቸው የሚያሸንፉት። አይተናል አይደል? የ3,000 ዳይመንድ ሊግ ፋይናል ላይ አንደኛ፣ ሁለተኛ፣ ሶስተኛ የወጡት ማን ናቸው? አንደኛ ወጣ የፈረንሳዊ ነበረ፣ ሁለተኛ ወጣ የአሜሪካዊ ነበረ፣ ሶስተኛ ወጣ የስዊድን ነበረ አይደለ? 3,000 ፋይናል ላይ ዳይመንድ ሊግ ፋይናል ስንት ነበረ ዘንድሮ? ቢኒያም 4ኛ 5ኛ ወጣ። ቢኒያም ወርልድ ቻምፒዮንሺፕ ላይ ስንት መጣ? 4ኛ ወጣ። ሁሌ የሻምፒዮንሺፕ ውድድር ከታይም ትራያል ይለያል። አንዱ ችግሩ ይሄ ፊት ለፊት ያለው ችግር አሁን በቀላሉ መፈታት ይችላል። ወደ አሰላ ሄደ እንደገና አሰላ የነበረውን አካዳሚ የለም። በፊት እኔ ልጅ እያለሁ አሰላ ስታዲየም ፊት ለፊት ያደኩት እኔ። ያ የነበረው ስሜት የለም አሁን ሲሄድ። እሱ ወደፊት ይሰራበታል። ግን አሁን ያሉ አትሌቶች ራሱ እኮ እነ በሪው እኮ ውጤት እያመጡ አይደለም። ትሬኒንግ እኮ ፎርማቸው ሻምፒዮንሺፕ ላይ ሲሄዱ እኮ የዛሬ 3 ወር የነበረው ፎርም እኮ አሁን የለም። ለምን? ፒክ ሼፕ ላይ የምታደርገው ትሬኒንግ አለ። እሱን ያደረጉት መቼ ነው? ፒክ ያደረጉት መቼ ነው? ከ2 ወር በፊት ነው። ለመመረጥ ትክሉ በዛ በፊት ለምሳሌ 20 ዓመት ብትሄድ ሜቢ ፍጣ ባይሳ አለ፣ ኃይሌ አለ፣ ወርቁ ቢቅል አለ። ከዛ በጣም ጋፕ አለ። ሶስቱም እንደሚመረጡ ያውቃሉ። በ10,000 ባይመረጡ በ5,000 እንደሚመረጡ ያውቃሉ። ስለዚህ ለሻምፒዮንሺፕ ይዘጋጃሉ። አንድ አሰልጣኝ አላቸው፣ አንድ ኤጀንት አላቸው፣ ብዙ ሹ ካምፓኒ የላቸው። አሁን እንዳልኩ ብዙ አለን ስልክ በኮንትራት ደረጃ ከሄድክ አሁን ኮንትራት የፈረሙ አትሌቶች ከድሮ ብዙ አሉ በብዛት። የኮንትራቱ ኳሊቲ ግን ወደታች ወርዷል። ትሬኒንግ ከዚህ እየተላከ ትሬኒንግ ይሰራሉ። እዚህ ያሉት እንደ ትሬኒንጋቸው በየቀኑ ይቀያል። ደም ምርመራ ታደርጋለህ፣ ላክቴት ፕሮዳክቲቪቲያቸውን ታያለህ። ስለዚህ ትሬኒንጋቸው እንደዛ ጅስት ያደርጋሉ። የእኛ ግን አሰልጣኝ የለም። ከዚህ ይላክለታል ወይም ከዩሮፕ ይላክለታል። ያንን ያሰራቸዋል። ሌላ ምንም ቼክ የሚያደርገው የለም። ይህ ትሬኒንግ እየሰራ ነው እየሰራ አይደለም ብሎ እዛው ቼክ የሚያደርግ አያድርጉም። እኔ እንደተረዳሁት ከሆነ ገባ አባባሌ? ገባኝ። ለምን እዚህ ያለው ትሬኒንግ በጣም ተቀይሯል። አሁን የኢትዮጵያ በአየር ይሻላል ይባል ነበር። አሁን ናይኪ ትልቅ ካምፓስ ገዝቷል። ፓርክ ሲቲ ዩታ ላይ ፍላግ ስታፍ ላይ ያሉ። ይሄ በኤሌቬሽን ደረጃ በአልቲቲዩድ ደረጃ ከኢትዮጵያ ያልተናነሰ እንደውም የበለጠ። ከዛ ደግሞ በአንድ ፍላይት ሲሌቭል ላይ ሄደው ስፒድ ወርካውት ያደርጋሉ። እዛ ሲተኙ ግን አልቲቲዩድ ቴንት ውስጥ ይተኛሉ። የሁለቱንም ጥቅም ያገኛሉ ማለት ነው። የሲሌቭል
ፍጥነትን ያገኛሉ፣ የአልቲቲዩድን ኢንዱራንስ ያገኛሉ። ውዝን 24 hours ነው፣ ውዝን 2 hours ፍላይት ከፓርክ ሲቲ ዩታ ተነስተው ወደ ዩጂን ኦሬገን እናንተ ተገናኝተን ነበር አይደል? ዩጂን ላይ ያቺ በሁለት ሰዓት ፍላይት ብቻ እንደዚህ ያደርጉ ብዙ አትሌቶች ከፓርክ ሲቲ ዩታ ፖርትላንድ ባንዴ ፍላይ ያደርጋሉ። ናይኪ ሄድ ካምፓስ ላይ የናይኪ አትሌቶች በተለይ ማለት ነው። አሁን ሲፋን ሀሰን በብዛት ጊዜውን የምታሳልፈው ፓርክ ሲቲ ዩታ ላይ ነው። አምና 5000 ላይ 3ኛ ወጣ፣ 10000 ላይ 3ኛ ወጣ። ማራቶን ስታሸንፍ ተደርጎ የማይታወቅ ነገር ስታርቅ እስከ መጨረሻ ድረስ ፓርክ ሲቲ ዩታ ላይ ነበረች። በደንብ ትሬኒንግ እየሰራች ማለት ነው። በደንብ እየተከታተሉ ሳይንሱ ምኑ ትቶን ይሄዳል። ገባባባሌ አሁን ፌዴሬሽን ላይ ችግር አለ። አዎ፣ ግን ዋናው ችግሩ ምንድነው? አትሌቶቹ ትሬኒንግ ላይ እና ለሻምፒዮንሺፕ ዝግጅት ላይ አመቱን ሙሉ የሚያደርጉት ለታይም ትራያል ነው። እዚህ ይመጡና ሻምፒዮንሺፕ ላይ እንደሌሎቹ በ52 በ51 መዝጋት አይችሉም። እንደ ድሮ እንደነ ቀነኒሳ ልብ ብለህ ካያቸው እነ ዮሚፍ በ53 በ54 መዝጋት ይችላል አውት ኦፍ ኤኒ ፔሳ። ግን ያ ሜዳ ላይ ያስገኛል ነው። እና ዋናው ችግሩን የሚመስለኝ ዝግጅት ላይ ቱ ኤርሊ ፒክ ያደርጋሉ። ኤርሊ ኢን ዘ ሲዝን ማለት ለምን አትመረጥም? ኤርሊ ኢን ዘ ሲዝን ፒክ ካላደረግ ኤርሊ ኢን ዘ ሲዝን ፐርፎርማንስ ካላሳይክ አትመረጥም። ትንሽ ከወረድክ ደግሞ ሌላው እንደ በፊቱ ግሬስ አይሰጣል። 12:58 የተሮጠ 5000 ላይ አንድ ላፕ ሲቀር 13 ሮጦች ነበሩ። የዛሬ 10 ዓመት በዛ ፔስ 3-4 በላይ ሰብረት ወጣል። ሁለት ኢትዮጵያዊ አንድ ኬንያዊ ቢተርፍ ነው በ12:50 ቤት ፍጥነት ከሄድክ ማለት ነው። አሁን ግን 12 ሰዎች 5000 ላይ በዛ ስፒድ ስቲል ነበር። ማንንም ሰብረን ልትወጣ አልተቻለም። ስለዚህ እኔ የኛ መድከም ብቻ ሳይሆን ሌላው ዓለም የደረሰበት ቦታ በሚገርም ሁኔታ በሚገርም ትሬኒንግ የኛዎች ጋር ደርሶብናል። እውነት ነው። ስለዚህ ትንሽ ድክመት እውነት ነው። ከዚህ የሚል ከሆነ 2004 ኦሎምፒክ ላይ 8 ኦሎምፒክ ላይ ቀነኒሳና በስለሺ መካከል አንድ ትሬን ያስገባል አይደል? ጋፑ አንደኛና ሁለተኛ ሰዓትኛው ከአሁን ብዙ ይፈጥ፣ ግን በቀነኒሳና በስለሺ ከሌላው በልጠው ቢሆንም በሁለቱ ያለውን ጋፕ ይታያል። እዚህ ይላል ስፋቱ። አሁን በአንደኛና በስምንተኛ የዛን ያህል ስፋት አታይ። ልብ ብለህ ካየው አምና በጣም ፈጣን ነበር አይደል? እንዴ ኦሎምፒክ ሪከርድ ፔስ ሄደው የኛዎቹ እንደዛ ፔስ አድርገው ማንንም ሰብረው ሊወጡ አልቻሉም። ሁሉም በአንድ ሰከንድ ውስጥ ነው የገቡት። ቀነኒሳና ስለሺ ራሱ በአንድ ሰከንድ በሁለት ሰከንድ ተለያይተው አይገቡም። አሁን የጠነከሩ አትሌት አሉን ስልክ በሆነ መልኩ ማለት ነው በታይም ትራያል ላይ ከ1 እስከ 3 የዛሬ 2 ዓመት በዛ ፍጥነት ሄደው ዮሚፍ በሪዮን ሰለሞን በ1.5 ሰከንድ ውስጥ ነው ተለያይተው የገቡት። ይሄ ትልቅ ነገር ነው። ይሄንን ምን ያህል ብቃት እንዳላቸው ያሳያል። ወርቅ ባናገኝም እነሱ ብቃት አላቸው። ግን ሌሎቹ ምን ሆነ ተገኙ? በልጠው ተገኙ። አሁን እያወራን ያለውን እስካሁን እኛ ድክመን እንዴ በልጠው ምን አድርገው ነው በልጠው የተገኙ? የደከምንበት ምክንያት ምንድን ነው? የደከምንበት መሰረቱ ምን ትላለህ? ስልጠና ነው ወይስ ምንድን ነው? አትሌቶቹ ናቸው የደከሙት ወይስ አሰራሩ የደከሙት? በሆነ መልኩ እንዳልኩ አሁን በፊት አሁን ለምሳሌ በቀነኒሳና በስለሺና በሌሎቹ ያለው ጋፕ አለ አይደል? ትልቅ ጋፕ ነበር። ስለዚህ የአእምሮ ሴፍቲ ይሰማል። እንደምትመረጥ ታውቃለህ። እንደ አትሌትም እንደ ኮችም አትሌቲክ አሁን የኮቾች ችግር አለ ክሊርሊ። ግን አትሌት እንደ ቀነኒሳ እንደሚመረጥ ያውቃል፣ ሀይሌ እንደሚመረጥ ያውቃል። ስለዚህ አመቱን ሙሉ የሚያደርገው ነገር ግርድ ተደርጎ ነው። ለኦሎምፒክ ነው፣ ለወርልድ ሻምፒዮንሺፕ ነው አይደል? ለምሳሌ 2001 ላይ የዛሬ 24 ዓመት ወደኋላ ብትሄድ ኤድመንተን ወርልድ ሻምፒዮንሺፕ ላይ አሰፋ መዝገቡ ሁለተኛ፣ ሀይሌ ሶስተኛ ነበር ይወጡ። ሀይሌ የዛን ዓመት እስከ ወርልድ ሻምፒዮንሺፕ ድረስ ምንም አይነት ውድድር አልተደረገም። አምና ባደረገው ኢንጀሪ ሪከቨር አድርጓል በሚል ነው ተመርጦ የሄደው። አሁን እንደዛ ማንን ትመርጣለህ? ማዳለት ይሆናል ማለት ነው። እውነት ነው። ግን ከሚሊዮንም ከአሰፋ ሻምፒዮንሺፕ ላይ ሀይሌ እንደሚሻል እናውቃለን። ሁሉም ይስማማል። ሀይሌን ሳትመርጥ ስታችሁ ሄደመች አልተወዳደረም ዘንድሮ ብለን ጉዳት ላይ ስለነበረ በቃ ለሻምፒዮንሺፕ ተዘጋጅ፣ እንደሚመረጥ ያውቃል። ለዛ ውድድር ይዘጋጃል። አሁን እስኪመረጡ ድረስ ማንም በእርግጠኝነት ተመርጫለሁ የሚል ሰው የለም። አንዱ ቻሌንጅ አሜሪካ ውስጥ እኔ ችግር ስለሚመጣ ነው። ለምሳሌ አሜሪካዎቹ ትንሽ ኮምፕሌን ያደረጉት ዘንድሮ ሴፕቴምበር ስለነበረ አመቱን ሙሉ ለመመረጥ ፉክክሩ እየበዛ ስለሆነ ሻምፒዮንሺፕ ላይ ጎድቶናል ይላል። ግን ያው ቴክ ፉል ሪስፖንሲቢሊቲ። አንዱ የማየው ችግር አትሌቱ ላይ ይሄ የስፖርት ሳይኮሎጂን ችግር አለ። ይሄ በብዛት ከተለያዩ ከሚዲያ ጥቃት ስለሚመጣ ህብረተሰቡ ብዙ ስለሚጠብቅ የአእምሮ ጫና እንደ ጉዳቸው ያያሉ።
በአባባሌ አሁን አንዳንድ ሻምፒዮን ጁን ላይም ሳየው እንትን ላይ ሄጄ አውቃለሁ። ዳይመንድ ሊግ ላይ ስትሄድ ሞር ፈገግ ይላል፣ ጫና እንደሌለባቸው ያስታውቃል። ግን የአገር ውስጥ ውድድር ላይ ስታያቸው ኦሎምፒክ ላይ ወርልድ ሻምፒዮንሺፕ ላይ ስታያቸው አንገታቸውን ደፍተው ነው ወደ ውድድር የሚሄዱት። ለምን 100 ኪሎ ሽካም የተሸከመ ሰው ታውቃለህ አይደለ? ሰው እንደማይራዳቸው የሳይኮሎጂክሊ ተሰብረዋል። ቢኮዝ እኛ የኢትዮጵያ ሚዲያ የሚያወራው ምንድን ነው? ሲያሸንፉ ስለነሱ ያወራል፣ ሲሸነፉ ስለነሱ ነው የምናወራው። ግን እንደ ስፖርት ጀርናሊዝም እንዴት ነው የሚያደርገው? ሲያሸነፍ ለአሸናፊ ታወራለህ። የሌላ ሀገርን ሲያሸነፍ ማን ነው ያሸነፈው ብለህ ስለሱ ታወራና ስለተሸነፉት ታወራለህ። ሁሌ የሚቀረው አሸናፊ ነው። ስለዚህ የኛዎቹ ቢሸነፉም አይዞኝ ብለህ ግን ማን ነው ያሸነፈው ብለህ ዘገባው ላሸነፉት አይደለም። ስንሸነፍ ያሸነፉትን አናደንቅም። ስንሸነፍ ልክ ኢንታይትልመንት አለ ኢትዮጵያ አትሌቲክስ ውስጥ የኢትዮጵያ ሕዝብ ውስጥ በተለይ ጀርናሊዝም ውስጥ ያዩት ምንድነው? ኢንታይትልመንት አለ። እኛ ልናሸነፍ ይገባል የሚል ማሸነፍ ኤክሰለንሲ አይደለም። ማሸነፍ ምንድነው? ይገባኛል፣ ኤክስፔክትድ ሆኗል። ይሄ አትሌት ላይ ጫና ያመጣል። እኔ እንኳን በሃይስኩል ደረጃ እንትን ስል ሰው መጥቶ ዛሬ ታሸንፋለህ አይደል ሲል በጣም እናደድ ነበር። ለምን? በጣም ፈግታ ነው ውጤት የሚመጣል። ከኔ ጋር የሚወዳደሩት ለመሸነፍ የሚሮጥ ሰው የለም። ለሀገር ይሁን ለግል ይሁን እንደዚህ አይነት ነገር የለም። ማንም ተወዳዳሪ ጠዋት ተነሱ ትሬኒንግ ሲሰራ ራሱን ቪዥዋላይዝ የሚያደርገው ውድድር ማሸነፍ ነው። አሁን ትናንትና የተነሳ ሰለሞን ያነሳው ነገር እንደ 3 ሀገር ሆነን ሄድናል። ለምን እንደ 40 ሀገር ሆነ አትሄድም? እያንዳንዱ ለማሸነፍ መጣር አለበት። የፈረንሳዩ ከማጋ ሄዶ ነው ያሸነፈው። የኒውዚላንድ ሰው 3000 መሰናክል ሲያሸንፍ ማንን ይዞ ነው? ማን ደግፎት ነው ያሸነፈው? የአሜሪካኖች 3ቱ ማለት ነው። ትናንትና 5 በጣም ይጠላላል። ሰላም እንኳን አይባላል። ከውድድር በኋላ እንጂ ሰላም እንባባል፣ ከውድድር በፊት አንነጋገርም ይባላል። ልጆች ማውራት እንኳን አይፈልጉ። ግን የሆነ ሰዓት ላይ 3ቱም እየመሩ ነበር። አብረው የሚሰራ ይመስላሉ አይደለ? ግን አብረው እየሰሩ አይደለም፣ እየተወዳደሩ ነው። 3ቱም አሜሪካኖች ለሌላ አሜሪካዊ መሸነፍ አይፈልጉም ከምንም በላይ ማለት ነው። ግን እንደዛ እርስ በርስ ሲወዳደሩ ምን መጣ? አንዱ ወድቃ መጣ። ይሄ አብረው ስለዚህ እንደ ቡድን መስራታቸውንና አብረው ተነጋግረው ወደ ውድድር መግባታቸውን አደግፈው ማለት ነው። አንተ ደግፈው በጣም ደግፈዋለሁ። ግን ጻድቅ ነገር ነው። ኢንዲቪጁዋሊስት በጣም ቻሌንጂንግ ነው። እኔ የምልህ እንደ ግሩፕን ተሰራ እንደምንም አልተሰራ ውጤት ማምጣት ይቻላል ከተዘጋጅ። አንድ አትሌት ሲዘጋጅ አሁን ያው ስፖርት ሳይንሱን ከሄድ እኔ የሚያስፈልገኝ ትሬኒንግ እና አንተ የሚያስፈልግ ትሬኒንግ የተለያየ ይሆናል። ለምን? ፊዚዮሎጂካሊ እንለያያለን። ያለን ፋስት ትዊች መስል እና ያለን ስሎ ትዊች መስል ይለያያል። አኤሮቢክ ካፓሲቲያችን ይለያያል። የምንመገበው ምግብ ይለያያል አይደለ? ስለዚህ እያንዳንዱ ኢንዲቪጁዋሊስቲክ የሆነ ትሬኒንግ አላቸው። ሰዎች አንድ ግሩፕ ውስጥ እንኳን ሆነ የተለያየ ትሬኒንግ ነው ከአንድ ኮች የሚያገኙት። ግን አብሮ ለመስራት ይደገፋል። በጣም አሪፍ ነገር ከተቻለ ሁሉም ይፈልጋል። ግን ይሄ የሚለው ምንድን ነው? አሁን ለምሳሌ እንዴት አድርገ ነው የዮሚፍን እና በሪሁን አንድ ላይ የምታደርጋቸው? አንደኛው የአዲዳስ አትሌት ነው፣ አንደኛው የናይኪ አትሌት ነው። እነዚህ ናይኪና አዲዳስ የናይኪ አትሌቶች የራሳቸው ኮች እንዲመደብ ይፈልጋሉ። ድሮ እንደዚህ የለም ነበር። ያለፉት 15 ዓመት ግን በተለይ ናይኪና አዲዳስ አትሌቶቻቸው እንዲገናኙ አይፈልጉም። ኤጀንቶቹ አብረው እንዲሰሩ አይፈልጉም። ይሄ ዓለም አቀፍ ላይ ያለ ችግር ነው። ኢትዮጵያ ውስጥ ብቻ አይደለም። መሰራረቅን የመጣው ከዚህ ነው። የናይኪ ሰዎች እነዚህ የአዲዳሶች ሰዎች አትሌቶቻችን እየሰረቁብን ነው ይላሉ። ኮንትራታቸው ሲያልቅ እየመጡ እኛ ስልጠናታቸው ከልጅነታቸው ጀምሮ ይዘናቸው አሁን ትልቅ ብር ይሰጡና ይወስዱብናል ይላሉ። አሁን ለምሳሌ ጥሩነሽ ለብዙ ዓመት የናይኪ አትሌት ነበር አይደል? አሁንም እየተወዳደረች ነው። አሁን ያላት ኮንትራት የአዲዳስ ነው። ይሄ የናይኪ ሰዎችን ያቃጥላል። ለምን? ወደ ሞስት ላይክሊ አትሌቶች አሁን ለምሳሌ ዮሚፍ ከአዲዳስ ከናይኪ ወደ አዲዳስ ለምንድን ነው ሄደው? አዲዳስ የሰጠው ኮንትራት በጣም አሪፍ ስለነበረ ናይኪ ሁለተኛ ኮንትራት ላይ በቃ ሌሎ ቦል ትንሽ ከሰጡት ትልቅ የሰጠት ይሄዳሉ። ይሄ ናይኪ ያቃጥላል። አምና አንድ ምሳሌ ውስጥ ሲሳይ ለማ በጣም አሪፍ ነገር ሰርቷል። አምና ለታምራት ለቀቀ ቦታ አይደለም። ግን ሲሳይም ታምራትም የአዲዳስ አትሌቶች ናቸው። አንድ ኮች ነው ያላቸው፣ አንድ ኤጀንት ነው ያላቸው። እንደዚህ ሲሆን ይቀላል አብሮ መስራት። ይህንን ችግር እንዴት አድርገህ ነው? አንዱ ችግር ያ ነው። ግን ማለት ነው ኦፍኮርስ ከተቻለ በጣም ኮምፔቲቲቭ አድቫንቴጅ ይሰጣል። 3ቱም አትሌቶች አንድ ላይ ትሬኒንግ አመቱን ሙሉ ሻምፒዮንሺፕ ሲደርሳል። ሰለሞንም ያን ነው ማሳየት የፈለገው። ምንድን ነው ማሳየት የፈለገው መሰለህ? አንነጋገርም፣ ንግግርም የለንም፣ ውድድር ብቻ ለመሄድ ቦታ ተገናኘን።
አትሊስት የሆነ ቅንነትም ያስፈልጋል እኮ ከውስጥህ የመነጋገር መንፈስ ኖሮ ይሄን ቲም ስፕሪት እንዲመጣ የሚሰራ አካል አለ አይደለ? መስራት ያለበት ያንን ነገር አድርገው ቢያደርጉ ኖሮ ልክ እንደ ድሮዎቹ እየተጋገዙ ቆርጦ መውጣት ከተቻለና በኋላ ደግሞ ለግል ትሄዳለህ። ያ ነገር የለም ነው እንደ ሀገር ነው እንጂ አንተ የምትለውን ነገር እኮ አሳስበው ቀርቶት አይደለም። ብዙ ዓመት ስላየ ስለገነፈለበት ነው። በቃ ስሜቱን ነው ሊናገር የፈለገው። ገብተዋል። እኔ ማቅረብ የፈለግኩት ምንድን ነው፣ ይሄ ለምን መጣ፣ ለምን እንደመጣ ካላወቀ መፍታት አንችልም ማለት ነው። ችግር የመጣው ምንድን ነው? አሁን በሚዲያ ደረጃ አትሊስት እነዚህ ነገሮች ፈልገው አይደለም ልጆቹ ይሄ መጣ፣ የስፖርቱ ሁኔታ ወደዚህ ገፍቷቸው ነው ለማለት እንጂ ያይደገማል። በፊት አንድ አሰልጣኝ አሁን ለምሳሌ ቀነኒሳም ስለሺም ኃይሌም አንድ ኤጀንት ነበራቸው። የተለያዩ ካምፓኒ እንኳን ቢሆን አንድ ኤጀንት ነበራቸው። በአንድ አሰልጣኝ ስር ትሬኒንግ እንዲያደርጉ ይቀል ነበረ ድሮ ማለት ነው። አሁን ግን ያ ሲስተም እየጠፋ መጥቷል። ኢትዮጵያ ውስጥ ብቻ ሳይሆን በዓለም ላይ ማለት ነው። ስፖርቱ እያደገ ሲመጣ፣ ፉክክሩ እየበዛ ሲመጣ፣ እርስ በርስ ፉክክር ሲበዛ ይህንን ችግር ይዞ መጣ ማለት ነው። ችግሩን ያመጣውን ካወቅ ነው እንዴት ፌዴሬሽኑ ይህንን ችግር እንዴት አድርጌ እንፍታው የሚለው ላይ ይቀላል ማለት ነው። ምን አይነት ፕሮግራም ነው ኢምፕሊመንት ማድረግ ያለብን፣ እንዴት አድርገን ነው ከተለያዩ ኢንተረስት ያላቸውን ግሩፖች አንድ ላይ አምጥተን ምናሰራቸው በሚል ማለት ነው። ቁልፉ ምንድን ነው? አንተ ክፍተቱን ነው ያሳየው። እሱ ገብተዋል። ክፍተቱን ያለውን ክፍተት ነው ያሳየው። ያለውን እንዳጠቃላይ ያለውን ሁኔታ ነው ያሳየው። ይሄ ደግሞ ትክክል ነው። ለውጥ በጣም ጎበዝ ነው ማለት ይሄ እኮ ቀላል ነገር በጣም ያደንቀዋል። ትንሽ ያልተስማማበት ነገር ምንድነው? እንደ ሶስት ሀገርም ብንሄደ ውጤት ማምጣት እንችላለን ለማለት እሱ መቆጣጠር አትችልም። እንደ ፌዴሬሽንም ሆነ እንደ አትሌትም የሚመረጥ አንተ ይሄ ኢንዲቪጁዋል ስፖርት ነው ለማለት ማለት ነው እንጂ ማለት የተሸነፍናቸው ሰዎች እሱ ያለው ነገርም አልነበራቸው። ይሄ ችግር ሁሉም ጋር እያለ ከነ ችግር ነው ማሸነፍ ነው። የሚያሸነፍ ሰው ከነ ችግሩ ያሸነፋል። ፐርፌክት እሱ ዲስክራይብ ያደረገው ነገሮች በጣም ኮምፒቲቲቭ አድቫንቴጅ ለብዙ ዓመት ሰጥተውናል። ኮምፒቲቲቭ አድቫንቴጅ ዋይዝ ማለት ቢኖር ይመረጣል። ለአይምሮ ጥሩ ነው፣ ለትሬኒንግ ጥሩ ነው፣ ማሸነፍን ያቀልላል። እኔ እያልኩት ያለው ምንድነው እሱ ቢሆን ደስ ይለኛል። ግን እሱ ባይሆነ ትሬኒንግ ኢንዲቪጁዋል አንድ ሰው እንደ ዮሚፍ ጥሩ አሰልጣኝ ቢኖሩ ኖሮ ጥሩ ትሬኒንግ ቢሰራ ኖሮ የማሸነፉን ወርቅ አያሳጠንም ነበር ለማለት ነው። ከ1 እስከ 3 ለመውጣት እሱ ያለው ተገቢ ነው፣ ግዴታ ነው። ሁሉ እንዳለ ሜዳ ግን ሜዳሊያ 5000 ላይ ሜዳሊያ የማናገኝበት ምክንያት 10,000 ላይ ስትራግል የምናደርግበት ምክንያት ወርልድ ቻምፒዮንሺፕ ማራቶን ላይ 3ቱም ድራፖት የሚያደርጉት ምክንያት ሌላ ችግር አለ። ይሄ የግሩፕ ከግሩፕ ጋር አብሮ ትሬኒንግ ከመስራት ጋር ብቻ የመጣ ሳይሆን ከኤጀንቶቹ ኮቾቹ ጋር በተለይ አሰልጣኝ ይሄ የሚያሳየው ምንድነው በቂ አሰልጣኝ አለመኖሩ ነው። ውድድሩ ላይ አሁን ለምሳሌ ኬንያዎቹ እኮ ወንዶቹ 800 ብቻ ነው ያመጡት፣ ሴቶቹ ናቸው 6 ወርቅ ያመጡት። አንዳንዴ ሲስተሙ ፌዴሬሽን ስለዚህ የኬንያ ፌዴሬሽን የተሻለ ልትል አትችልም። እውነት ነው አይደል? ግን ምንድነው አሰልጣኞች አሉ ማለት ነው። ውጤት ማምጣት የሚችሉ አሰልጣኞች አሉ። የፌዴሬሽን ይሄ ኳስ አይደለም። እኔ ትንሽ አሁን ለምሳሌ የትኛው አትሌቲክስ ላይ ውጤት የሚያመጣ በፌዴሬሽን የሚመራ አትሌቲክስ እና ውጤት የሚያመጣ ብዙ እኮ የለም በዓለም ላይ። በአባባሌ አሁን የአሜሪካ 10 ወርቅ ሲመጣ ሁሉም የራሱ ኮች አለው፣ ሁሉም የራሱ ፊዚዮ አለው፣ ግሩፕ አለ። አንተ በግሩፕ ውስጥ 20 አትሌት ልትይዝ ትችላለህ፣ ግን አንዱ ነው የሚመረጥልህ። ያንን ይዘህ ኦሎምፒክ ድረስ ትሄዳለህ እንጂ ልክ ምርጫ እኔ የምፈራው እንዳይመጣ የምፈልገው ምንድነው አንድ አሰልጣኝ ትልቅ ቦታ ደርሶ ፌዴሬሽን መጥቶ ከአሁን በኋላ የፌዴሬሽን ሯጭ ነው ብሎ እንዳይወስድበት ነው። ይሄ 1 ወርቅ 2 ወርቅ ሊያመጣ ይችላል፣ 3 ወርቅ ሊያመጣ ይችላል። መቼም አናድግም። 800 ላይ 1500 ላይ ትሬኒንግ ቀይረ አሰልጣኝ ቀይረ ለኦሎምፒክ ቀርበ ውጤት አታመጣ። 10,000 ላይ ሊሰራ ይችላል። እኔ የምፈልገው ምንድነው 800 ላይ ለምንድነው ተወዳዳሪ የሌለው? 1500 ላይ ለምንድነው ተወዳዳሪ የሌለው? ተወዳዳሪ የሌለባቸው ላይ ውድድር ተወዳዳሪ እንዴት አድርገን ነው የምናቀርበው? ያንን የሚፈጥርልን ሲስተም 5,000 እና 10,000 ይጠቅመናል አይደል? ይህንን ደግሞ በፌዴሬሽን ስር ሳይሆን ምንድነው በተለያዩ ትሬኒንግ ግሩፖች ብቃት ያለው አሰልጣኞችን በቂ አትሌት አሁን ትሰጣለህ። ቴክኒካሊም እንደዛ ቅድም የዱቤ ጂሎ ስም ተነስቶ ነበር አይደለ? የሌላ ሰውም ስም ተነስቶ ይሄ ይሁን ለምን ሁለቱም አትሌቶች አይሰጣቸው? በቴክኒካሊ እንድረዳ ይሄም 10 አትሌት ስጠው፣ ያንንም ሰው 10 አትሌት ስጠው፣ ፋሲሊቲ ስጠው፣ ቴክኒካል ኤክስፐርቲውን
የሚያዳብርለት ሰው ስጠው። ከዛ እነዚህ አትሌቶች ይወዳደሩና የሚመረጡት ይመረጡ። አንድ ካስመረጠ ያንን ቴክኒካል አድቫይዚንግ ይሰጣል። ያኛም 2 ካስመረጠ ቴክኒካል አድቫይዚንግ ይስጡ። ከዛ 2ቱም ቴክኒካል አድቫይዘሮች አንድ ላይ ሆነው ደግሞ ለ3ቱ የሆነ ነገር ያምጡ፣ ሀሳብ ያቅርቡ። የተሻለ ሀሳብ፣ የተስማማ ሀሳብ ያሸንፍ። ግዴታ እከሌ ይግባና እከሌ ይውጣ ለምን ይመጣል? ገባባባለ አንዱ ችግር ያለ ይሄ ከመጣ እሱ ከመጣ እኔ አልፈልግም ይህንን ስፖርት። እኔ ለፌዴሬሽን የማገዝ ከሆነ እኔ የሚያሰለጥን ከሆነ እከሌ እንዲያሰለጥን አያስፈልግም የሚለው ነገር ለምን መጣ? እከሌ ተወዳዳሪ አሁን ብዙ ችግር ኤጀንቶች የሚገጥማቸው ምንድን ነው? እከሌ ኦዝሎ ላይ የምትሮጥ ከሆነ እኔ አልሮጥም ይላሉ አትሌቶች። እንደዚህ ይሄ እኮ በጣም የተለመደ ነገር ነው። እከሌን የምትሄድ ከሆነ ተከትላኝ ስለምትገባ ተከትላኝ ልታልፍ ያለፍ ስለሚሞክር እሱ ባለበት አልወዳደርም አለ። ይሄ ምን አመጣ? ይህንን ከመጣስ እንዴት አድርገን ነው ምንፈታው? ይሄ ተያይዞ የመጣ ይሄ ነው። ለምን የውድድር እኔ አሁን ለምሳሌ በምወዳደርበት ሰው ከኋላ የተቀምጦ መጨረሻ ላይ ሊያልፈኝ የሚፈልግ ሰው አልፈልግም። ይሄ አንደርስታንድ አንድ አትሌት ለምን እንደዛ አለች ብቻ ለምንድን ነው እሷ እንደዛ የምትለው? ከዛ ምንድን ነው ኦኬ አብረን የምንሮጥ ከሆነ እኔ የመጀመሪያውን ላፕ በ61 ልሂድ፣ አንተ የሚቀጥለውን በ62 ሂድ፣ ከዛ እንረዳዳ ብለህ ትስማማለህ። ምንድን ነው ያጠናኸው ወንድሜ? ያጠናኸው ምንድን ነው ትምህርት? እኔ ያጠናሁት አንደርግራዴን በማይክሮባዮሎጂ እና ኒውሮባዮሎጂ ነው። አጋጣሚ የሆነው ማስተሬን ያደረኩት በባዮቴክኖሎጂ ነው። ይህንን ሁሉ ሳደርግ ግን በየቀኑ ለሩጫ አነባለሁ ወይም አሁንም ትንሽ እሮጣለሁ። ለጤንነት ያህል ኪሎ ጨምሬያለሁ። ግን ሩጫ ብዙ ሰው ለማገዝ ፈቃደኛ አይደለም። ሀገራችንን ለማገዝ ፈቃደኛ በጣም ፍላጎት አለኝ። ስለ 2019 ላይ አግኝቼው ነበር። እሱ ብዙም ፌዴሬሽን ውስጥ ኢንተረስት የለውም ነበር ያኔ። ይህንን ችግር በጣም ችግር ስላለ ጫና ነው ገባት እና በጣም ደስ ብሎኛል። በሚቀጥለው ኢትዮጵያ ስመጣ የማግኘት ሀሳብ አለኝ። ያው አሜሪካ ስለምኖር ይከብዳል። እዚያ ቶሎ በ6 ወር አንዴ እሄዳለሁ። አትሊስት ለ1 ወር ለ2 ወር እኔም ፈቃደኛ ነኝ። ባይሆን በስልክ ከማውራት አሁን ለምሳሌ አንድ ትልቁ ችግር የምለው ቶሎ መፍታት፣ ያው ፊት ለፊት ያለን ችግር እየፈታ ነው ወደኋላ ታዳጊ ጋር የምትሄደው አይደል? አሁን ቤትም ስታንዳርድ የሚያመጣ አትሌት ስላለን እንዴት አድርገን ማኔጅ የምንላቸው አንዱ ትልቁ እኔ ቅሬታ ብዙ ጊዜ ግራ የሚያጋባኝ የአመራረጥ ስለሆነ አመራረጡ ትክክል አይደለም ስለምል የሆነ እንደ ዋይት ፔፐር የሚሉት ኮንሰፕት አለ። የሆነ ነገር ትጽፍና ወረቀት ላይ አስቀምጠህ በዚህ መንገድ ብንሄድ ይሻላል የሚለውን ሀሳብ ለማቅረብ ሞክራለሁ። አትሊስት እንደ ኔክስት 6 months አምና የጀመርኩት ነገር ነበር። ይሄ ነው ችግሩ፣ በዚህ መልኩ ቢፈታ፣ በዚህ መልኩ መዋቅር ቢወጣ አትሊስት ሻምፒዮንሺፕ ላይ አይደክማቸውም። አትሌቶቹ ለመመረጥ በየሳምንቱ ዳይመንድ ሊግ ላይ እየሄዱ ጉልበታቸውን እንዳይጨርሱ የሚያደርግ ሲስተም ማለት ነው። ቶሎ ብለን ማን እንደሚመረጥ ሾርት ሊስት አውጥተን ከሾርት ሊስት 5 ሰው አውጥተን ከ5 3 የምትመርጥበት መንገድ ፖይንት ሲስተም ማለት ነው። ግዴታ አንድ አትሌት 12 ከ40 ምናምን መሮጥ አይጠበቅበትም። 26 ከ30 ምናምን መሮጥ አይጠበቅበትም። ማሸነፍ ግን ይጠበቅበታል አይደለ? ይህንን የሚያሳይ ሲስተሞች አሉ። ኬንያም ችግር አለ። አሜሪካ ላይ ትራያል ሲስተም ኢትዮጵያ ውስጥ ይከብዳል። ሰዓት እንኳን የለውም ከኢትዮጵያ። የኢትዮጵያ ስታዲየሞች ፕሮፌሽናሊ ሰዓት መያዛቸው አገር ውስጥ አወዳደርን እንኳን ከ1 እስከ 3 እንምረጥ ብትል በዓለም አቀፍ የኢትዮጵያ ሰዓት ታትሞ ተቀባይነት የለውም። ላስት አይ ቼክድ ሁሉም አትሊስት አካዳሚ ላይ ያለ አሁን በብዛት የኢትዮጵያ ሻምፒዮንሺፕ አካዳሚ ላይ ያለው ትራክ ነበር 53ኛ ላይ እዛ ነበር። የሰዓት ሲስተም የላቸው በእጅ በሚያዝ ሲስተም እንጂ አውቶሜትድ የሆነ ታይም የለም። ይሄ ማለት እኮ ለሩጫ ኢትዮጵያ ጎል የላትም ማለት ነው። የእግር ኳስ ላይ ጎል አለ አይደለ? የኢትዮጵያ ስታዲየሞች የሩጫ ጎል የላቸው። ይሄ በድንጋይ ጎል ነው እየተጫወት ነው። ድንጋይ ልጆች ድንጋይ አስቀምጠህ ጎል ትጫወት የለ። የኢትዮጵያ ሩጫ አሁን ያለው ምንድነው? የሩጫ ጎልና መረብ የለም። ጎል ሲኖር ደግሞ መረብ የለም። ኳስ አምልጦ ይሄዳል። እንደዛ ነው አሁን ሩጫ ኢትዮጵያ ውስጥ እየተሰራ ያለው። በድንጋይ ጎልና በኋላ ሰው ጠባቂ ኳስ እንዳያመልጥ መረብ የለም። እንትን የለም። ይግባ አይታወቅም። ይህንን ምሳሌ የሚሰጠው ለምንድን ነው? ብዙ ሰው ሻምፒዮንሺፕ ላይ ሩጫን የሚያየው እኔ ሁሌም ነው ሩጫ የሚያመልጠኝ የለም። ሌሊት እየተነሳው ላይ ምን ድንጋይ ያለው አንድ ሩጫ ያመልጠኛል። እኔ ግን አብዛኛው ሰው ኢንተረስት የሚመጣው መቼ ነው? ኦሎምፒክ ላይ ነው፣ ዳይመንድ ሊግ ላይ ነው፣ እንትን ኦሎምፒክ ላይ ነው፣ ወርልድ ቻምፒዮንሺፕ ላይ ነው። ሌላ ሰው እግር ኳስ ነው የሚያየው በብዛት። የምንወደው እንደ ሀገር እግር ኳስ ነው። ለዛ ነው ይህንን የሩጫ ተርም ያልተጠቀምኩት፣ የእግር ኳስ ህዝቡ እንዲረዳው ማለት ነው። ገባኝ። በጣም ነው የማመሰግነው። በድንጋይ ኳስ ስለሆነ ድንጋይ ጎል ሀሳብን ስለወደድኩት ነው 15 ደቂቃ የምሰጠውን ጊዜ 30 ደቂቃ የሰጠው። በጣም ፕሊስ እባክህ አገልግል ማለት ሀሳብ እውነት በፔፐር ብጽፍ ደስ ይለኛል። ይሄ
በፔፐር እንዳልኩ የኮንትራክት ችግሮች አሉ። የሌላው ሀገር ለምን በለጠ የሚለው 3 ቶፒኮች፣ የአመራረጥ፣ የሌላው እዚህ ቦታ መድረስ እና እኛ ላይ ያሉ 3 ችግሮች እንዳሉ እንግዲህ ለመጠቅለያ አመራረጥ ላይ ማሻሻል አለብን። ሌላው ሀገር ቀድሞ ነው የወጣው፣ የእነሱ ትሬኒንግ እንትን አለ። ሌላው ደግሞ ኤርሊ ፒክ የማድረግ ማለት ነው። ላይክ ሜይ ላይ ዓለም ሻምፒዮንሺፕ የኛ ከአንድ 3 የመውጣት እድል አላቸው። ሴፕቴምበር ላይ ግን የሉም። ይሄ ለምን መጣ የሚለውን ማለት ነው ሳይንስ የስፖርት ሳይንሱ ከጀርባ ያለው እሱም በጽሁፍ ለማቅረብ ሞክራለሁ። በጣም አመሰግናለሁ። ጊዜ ከወሰድኩበት ጥያቄንም ብዙ አወራሁ። ያው ልክ ነህረት ማለት በጣም ገንቢ በጣም ጠቃሚ ማለት ማስጠጋት የሚችል እና እንዲህ አይነት ሰዎችን ወደዛ ቦታ ላይ ማምጣት የሚችል ሰው ካለ ሀሳባቸውን እኔ በእውነት ትልቅ ትምህርት ነው ራሴ ያገኘሁት። በጣም ነው የማመሰግነው። ሌላ አንድ ነገር ማለት ይፈቀድልኝ? ይቅርታ። ምንም ችግር የለም። እዚህ አሁን ለምሳሌ ኢትዮጵያ ውስጥ እዚህ ሀገር የተለመደው ምንድነው ከሚሊተሪ የወጡ ሰዎች አሉ። እኔ ዳይሬክትሊ የትም ሌቭል ላይ ስደርስ ከሚሊተሪ የሚመጡ ወደ ሩጫ የሚገቡ ለምን የሚሊተሪ ዲስፕሊን ይሄ በቃ ቶታል ኦነርሺፕ የመውሰድ ነገር አለ ሩጫ ውስጥ አለ እዚህ። ከዛ ሯጮች ይሆናሉ ወይም ያሰለጥናሉ። ከዛ እነዛ ሯጮች ደግሞ ወደፊት ከሯጮች ጋር ይሰራሉ። የኢትዮጵያ የድሮ ሯጮች እኔ እስከማውቀው አሁን አሜሪካ ብዙ አሉ የተማሩ ወይም አሰልጣኞችም እዚህ ጠፍተው ይቀሩ አሉ። ኢትዮጵያ ውስጥ ሯጭ ተመልሶ ሩጫ ውስጥ አይሰራም። አንድ የኢትዮጵያ ሯጭ አሜሪካ መጥቶ ታክሲ መንዳት እንድሉ ይበልጣል ኢትዮጵያ ውስጥ ሄዶ የማገዙ ይቅርና ዘባባ ይሄ ብሬን ድሬኔጅ አለ። የተማሩ ብዙ አኮቾች አሉ። እናንተ ትዝ ካለ ኦርጋን ያገኘናቸው ግማሹ አሰልጣኞች እዚህ ቀርተዋል። ፈልገውም አይደለም ሁኔታው ገፍቷቸው። ስለዚህ እውቀትን እንዴት አድርገን እናምጣ? እነ ዶክተር ወልደ ኮስትሬኮ ውጭ ተምረው የመጡ ሰዎች ናቸው። እንደዚህ አይነት ሰዎች የሉም። አሁን ለምን ይሄ እዚህ ላይ የሩጫ እውቀት ስለራቀ አሁን እንትኑም ስለማይፈቅድላቸው እኮ ነው። መማሩ ጠልተው ሳይሆን ሲስተሙም ለመማር በጣም ሰብሮ መሄድ ያስፈልጋል። ግን እሱን በተቻለ መጠን የበፊት አትሌቶችን ፌዴሬሽን ውስጥ እንዲገቡ አሁን የበፊት አትሌቶች ፌዴሬሽኑ ላይ ከሚገቡ ለምን ትሬኒንግ ለምን ዓለምን አይሰለጥም? እውነት አሁን ሀይሌ ለምን 10 ሰው ከዚህ ተጽፎ ከሚላክ ታዳጊዎችን ለምን አካዳሚ አድርጎ እሱ ራሱ ትሬኒንግ እየጻፈ ከሚያውቀው ማለት ከውጭ እየታገዘ ለምን ትሬኒንግ አይጽፉም? እነሱ ቢጽፉ እኔ ከውጭ ከሚላክ እነሱ ቢጽፉ ይሻላል። እውነት ነው። ወይም እና ሀይሌ ብቻ ሳይሆን እነ ወርቁ ቢቀላ በተለይ ማሸነፍ ያቃታቸው ግን ለማሸነፍ የተቃረቡ ለም ከስህተት መመር የመሰለ ነገር የለም። ቀነኒሳና ሀይሌ ጥሩ አሰልጣኝ ላይሆኑ ይችላል ሁሌ ስለሚያሸንፉ። ግን የተሸነፉት ሄደው 10ኛ ያወጡት እነሱ ብዙ ጊዜ ጎበዝ አሰልጣኝ በራሱ ጊዜ 9ኛ እና 10ኛ የሚወጣ አሰልጣኞች ናቸው። አሁን እነዚህ እነ ኮላከርን እነ ግራንት ፊሸርን ያቀረቡት በራሳቸው ጊዜ እነ ቀነኒሳ ላፕ የሚያደርጓቸው ሰዎች ናቸው። አሁን እነዚህ ልጆችን አሰልጥና የእነ ቀነኒሳ ሀገር ልጆችን እንዲያሸነፉ ያደረጉት ኤጀንቶቻቸው እነዚህ ልጆች ያኔ እነ ቀነኒሳ ላፕ የሚያደርጓቸው ልጆች ነበሩ። አሁን መጣው ገባ አባባሌ። የኛዎቹ ግን ያንን እያደረጉ አይደለም። እውነት ነው። እሱ ላይ ትልቁ ጋፕ የሚታየኝ የድሮ አትሌቶች ፎቅ ብዙ መስራት ይጠበቅብናል። በጣም ብዙ መስራት ይጠበቅብናል። በጣም እና በጣም ይቅርታ ከሌላ ሰው ስለወሰድኩ አመሰግናለሁ። በጣም ነው የማመሰግነው። እሺ ቴንክ ዩ